የተወደዳችሁ ዛሬ ማሳያችሁ በቃላችን መሰረት አዲስ የ2026 አከፋፈት ዩቲዩብን ህግ በጠበቀ መሰረት አሳያችኋለሁ ማለት ነው። ልንገራችሁ፣ ይህንን ዩቲዩብ አከፋፈት በደንብ ካያችሁትና በዚህም ቪዲዮ ተጠቅማችሁ አዲስ ዩቲዩብ ቻናልን የምትከፍቱ ሰዎች ትክክለኛና ዘመኑን የጠበቀ የዩቲዩብ ቻናል አከፋፈት መሆኑን ለነገራችሁ እወዳለሁ ማለት ነው። ከዚህ በመቀጠል የትም ሀገር የትም ሆናችሁ ይህንን ዩቲዩብ ቪዲዮ አከፋፈትን ተጠቅማችሁ ትክክለኛ ዩቲዩብ ቻናልን ከፍታችሁ ከዛም ሞኔታይዜሽን ከሆናችሁ እንደዚህ ያለ ዶላርን ተከፋይ ትሆናላችሁ ማለት ነው። እንዴት አድርጋችሁ ትክክለኛው ዩቲዩብ ቻናል እንደምትከፍቱ ግራ የገባችሁ ይህንን ቪዲዮ ከመጀመሪያ እስከ መጨረሻ በመከታተል ትክክለኛውና አስተማሪ የሆነ ቀጣይን ህይወታችሁ የምትቀይሩበትን ዩቲዩብ ቻናል ትከፍታላችሁ ማለት ነው። ብዙ ሰው እንዲደርስ እና ወደ እናንተ የምሰራቸውን ቪዲዮዎችን እንዲደርሱና እኔ የምሰራቸውን ቶሎ እንዲመጣላችሁ ሳብስክራይብ፣ ላይክ፣ ሼር እያደረጋችሁ ቀጣይን ቪዲዮ እንድሰራላችሁ አበረታቱን። አሁን ወደ ዋናውና ቀጣይን ቪዲዮ እንገባለን ማለት ነው። ይመጣችሁ አሪፍ ቆይታ እንደሚኖረን ባለም ሙሉ ተስፋ ነኝ። ይህንን ቪዲዮ ወደ ብዙ ሰዎች እንዲዳረስና ወደ ብዙ ሰዎች ሼር አድርጉልኝ ማለት ነው። ወዳችኋለሁ። አሪፍ ጊዜ ይኖረናል ብዬ ተስፋ አደርጋለሁ። ይመቻችሁ። ከመጀመሪያ እስከ መጨረሻ ከኔ ቆይታችሁ አሪፍ የሆነ የሚገርም የሆነ ቆይታ እንደሚኖረን ባለም ሙሉ ተስፋ ነኝ ማለት ነው። ይህንን ተከትላችሁ ከመጀመሪያ እስከ መጨረሻ መክፈት አለባችሁ። ከዛም የሚያዝናኑ የሚያስተምር ቪዲዮዎችን እየለቀቃችሁ 4000 አወርና 1000 ሰብስክራይብ እስከምትገቡ በደንብ አድርጋችሁ መስራት አለባችሁ። ከዛም ሜክ ማድረግ ትችላላችሁ። ብር መክፈል ይጀምራችኋል። ዩቲዩብን ራሱ ማለት ነው። እናንተ ትክክለኛ የሆነ ዩቲዩበር ትሆናላችሁ። ሬጅስተር ትደረጋላችሁ በአልጎሪዝሙ ላይ ዩቲዩብ ህግ ማለት ነው። ከዛ በኋላ እናንተ ትቀየራላችሁ፣ ቤተሰባችሁን ትቀየራላችሁ ማለት ነው። ሶ ይህንን ዶላር ማለት ነው ይህንን ዶላር ይከፍላል ማለት ነው። ሶ በደንብ አድርጋችሁ ተጠቀሙበት ይህንን እድል ማለት ነው። ሶ አሁን ወደ ቀጣይ እንዴት አድርገን እንደምንከፍት ከመጀመሪያ እስከ መጨረሻ አሳያችኋለሁ። ከኔ ጋር ቆዩ ማለት ነው። አሪፍ ቆይታ ይኖረናል። ይመቻችሁ። ከክሮም እና ዩቲዩብ ግዴታ ኮመን ነው መኖር አለበት ስልካችን ላይ ባይ ዲፎልት ይኖራል። ካልነበረም ዳውንሎድ አድርገን ፕሌይ ስቶር ወላ አፕ ስቶር እናውርደዋለን ማለት ነው። ሶ ዩቲዩብን ክሊክ አድርገን እንገባለን። ዩቲዩብ ክሊክ አድርገን ከገባን በኋላ ታች አለች ዩቲዩብ ዩ የምትብል እሷን ክሊክ አድርገን እንደዚህ ከከፈታችሁ እንደዚህ ይመጣል። ካልከፈታችሁ ግን ሳይን ኢን ኦር ፕላስ የሚል ይመጣላችኋል ማለት ነው። ሶ እኔ ከፍቼ ስለነበርኩ ፕላስ የሚል ክሊክ አድርጌ እንደዚህ ይመጣልኛል ማለት ነው። ሶ እናንተ አዲስ የምትከፍቱ ከሆነ ክሬት አካውንት የሚል አለ። ክሬት አዲስ አካውንት ስለምትከፍቱ ክሬት አካውንት ላላችሁ ከነበራችሁ ኢሜል ግን ኢሜል ከፍታችሁ ከነበራችሁ ግን ኢሜላችሁ ኦር ፎን ነምበራችሁ ታስገባላችሁ ማለት ነው። ከዛ ይመጣላችኋል። አሁን ግን እናንተ ግን አዲስ መክፈት ስለምንፈልግ አዲስ ክሬት አካውንት ብለን ክሊክ እናደርገዋለን። ክሬት አካውንት ማለት ነው። ምን ይመጣል ማለት ነው? ፎር ማይ ፐርሰናል ዩዝ ኤንድ ፎር ወርክ ኦር ማይ ቢዝነስ ይላል። ሶ እኛ የምንፈልገው ማይ ፐርሰናል ዩዝ ነው። ሶ ክሊክ እናድርገው ማለት ነው። ፈርስት ኔም የሚላለ ፈርስት ኔም የመጀመሪያችሁ ስም ታስገባላችሁ። ሴር ኔም የሚላለ ደግሞ የአባታችሁ ስም ኦር ኦፕሽናል ኦር ቅጽል ስም ካላችሁ ታስገባላችሁ ማለት ነው። እኔ ቅዱስ ገብረመድህን ብየዋለሁ። ኔክስት ስለው ማለት ነው እንደዚህ ይመጣል ማለት ነው። ቤዚክ ኢንፎርሜሽን ፐርሰናል ኢንፎርሜሽን ነው ይሄ። የደይ የሚላል የተወለዳችሁበትን ቀን መንዝ ኤንድ ይር የሚላለ እሱን በደንብ አድርጋችሁ በትክክል ትሞሉታላችሁ ማለት ነው። ያው ግዴታ አይደለም ግን ያው ትክክለኛ ኢሜይል እና ወደፊቱን ትክክለኛ እንዲሆንላችሁ ግን በትክክል ብትሞሉት ይመረጣል ማለት ነው። ሶ ጀንደር የሚላለ ጀንደራችሁም ጾታችሁም ሜል ኦር ፊሜል ትሞሉታላችሁ ማለት ነው። አሁን ወንድ ከሆንክ ሜል ትለዋለህ፣ ሴት ከሆንች ደግሞ ፊሜል ትለዋለች ማለት ነው። ሶ እኔ ወንድ ስለሆንኩ ሜል ብየዋለሁ ማለት ነው። ሶ ኔክስት ለው እንደዚህ ኦፕሽን ያመጣልኛል ማለት ነው። 3 ኦፕሽን አመጣልኝ። ከዛ እኔ አንዱ ሴሌክት አድርጌ ገባው ማለት ነው። ሶ እንደዚህ ፓስዋርድ አስገባ ይለኛል ማለት ነው። ሶ
ፊደል የሆነ ስም ስንጠቀም ከዛ ካራክተር እንጠቀማለን ከዛ ቁጥር እንጠቀማለን ማለት ነው። ሶስቱም ሚክስ አድርገን ማለት ነው ፓስወርድ ስትሮንግ እንዲሆንልን ሌሎቹም ብሬክ አድርጉ እንዳይገቡ ይህንን ማድረግ አለብን ማለት ነው። ግዴታ ነው። ሶ ስትሮንግ አድርጌ አስገብቼዋለሁ እኔ ኔክስት ስለው ማለት ነው ሌላ ያመጣልኛል ማለት ነው። ምን ሰርች ያደረገ ነው this might take a few moment ይላል። ጠብቁት ትንሽ ሶ እየጠበቅነው ነው አመጣው ማለት ነው። ሶ this prevents and terms ሚል አግሪመንት ነው ግዴታ ማድረግ ያለባችሁ ነው። ይህንን አግሪ ካላላችሁ ታያሳልፋችሁ ማለት ነው። ሶ አግሪ ማድረግ አለባችሁ። ክሊክ አድርጌ ገባው ማለት ነው። እንደዚህ ያመጣልኝ እንደዚህ ካመጣልኝ ማለት ነው እንደዚህ መጣ ማለት ነው። ባይ ዲፎልት እንደዚህ ያመጣላችኋል። ሶ ቻናላችሁ ክሬት ተደርጓል ማለት ነው። አሁን ቻናል ክሬት ተደርጓል፣ ኢሜል ክሬት ተደርጓል ቶታሊ። ሶ ክሊክ ካረጋችሁት በኋላ እንደዚህ አለ change your for or take a new one የሚል አለ። ፎቶአችሁ ቼንጅ ማድረግ የምትፈልጉ ስማችሁ ኤዲት ማድረግ ሃንድላችሁ ሃንድል የሚል አለ። ይሄንን ክሊክ ኤዲት ማድረግ የምትፈልጉ ከሆነ ክሬት ቻናላችሁን ክሬት ማድረግ የምትፈልጉ ከሆነ ክሬት ቻናል ክሊክ ታደርጉታላችሁ ማለት ነው። ሶ ክሬት ይደረጋል። አሁን ክሬት አድርጎታል እንደዚህ መጣ ማለት ነው። ቻናሉ ኦልሬዲ ክሬት ተደርጓል። ክሬት ካላችሁት በኋላ በቃ ቪው ቻናል አላችሁ። አሁን ዎች ላተር ሊንክድ ቪዲዮስ ዳውንሎድ የሚል አለ። በቃ ቶታሊ አለ። ሶ ቪው ቻናል ስትሉት ማለት ነው ክሊክ ስታረጉት ምን ይመጣላችኋል? እስቲ ክሊክ እናርገውና ምን እንደሚመጣ አብረን ሶ ዩ ምትላለች ታችኛው ዩ ምትላለች። ኦሬዲ ቪው ቻናል ክሊክ አድርገን ራሱ ነው የሚመጣው። ሶ ዩ ምትላለች ታች አለች ማለት ነው። እሷን ክሊክ ስናረጋት ምን ይመጣላችኋል መሰላችሁ? ጠብቁት እንደዚህ ይመጣላችኋል ማለት ነው። ሰርች እያደረገ ስላለው እንደዚህ ይመጣላችኋል። ሶ ምን ይላል? ቅዱስ ገብረመድህን ይላል። አናላይቲክ ምናምን አለ። ሶ ይህንን ክሬት ኮንተንት ኦን ዩር ዲቫይስ ምናምን የሚል አለ። ይህም እንደዛ የሚል አለ። ሶ ክሬት ማድረግ እንችላለን፣ አፕሎድ ማድረግ እንችላለን። ቪዲዮዎች ምንም ሾርት ምንም የተለያዩዎች ይመጣላችኋል ማለት ነው። ሶ ይህንን ቻናል ክሬት አድርገን ጨርሰናል ማለት ነው። ኤዲት ቻናላችን ኤዲት ማድረግ የምንፈልግ ከሆነ አናላይቲክ ማየት የምንፈልግ ከሆነ አናላይቲክ ማለት ነው። ሶ ቀጥለን ወደ ክሮም እንገባለን። ክሮም ገብተን ደግሞ www.youtube.com ብለን ሰርች አድርገን ማለት ነው እንገባለን ማለት ነው። ምን እንደሚል እንየው አብረን። ሶ እንደዚህ ብለን ማለት ነው ሰርች አድርገን ከገባን በኋላ እንደዚህ ያመጣልናል ማለት ነው። ሶ ይሄንን በዚህ ውስጥ በክሮም ውስጥ ነው ብዙ የሚስተካከል ነገር ያለው ማለት ነው። ሴቲንጉን እናስተካክለዋለን፣ ምንም እናስተካክለዋለን ማለት ነው። ሶ እኔ ሆሊ ሾው ሚል ዩቲዩብ ቻናል ስለነበረብኝ እንደዚህ ሚል መጣልኝ ማለት ነው። ሶ ግን ወደ ዋናው ቼንጅ ማድረግ አለባችሁ ማለት ነው። ቅዱስ ሚለውን ቼንጅ አድርጌ መቀየር አለብኝ። ሶ ይህንን ወደ ዴስክቶፕ ሳይት የሚላለ ታች አለ። እሱን ክሊክ አድርገን ማብራት አለብን። ምክንያቱም በኮምፒውተር ሆኖ የሚሰራው ነገር ሁሉ በስልካችን እንዲሰራልን እና እንዲፈቀድልኝ ይህንን ክሊክ ማድረግ አለብን ማለት ነው። ሶ እንደዚህ የሚል ይመጣል ማለት ነው። ክሊክ አደረግነው በኋላ እንደዚህ የሚል ይመጣላችኋል ማለት ነው። ግዴታ ጠብቁት፣ አትቸኩሉ፣ ሌላ አትነካኩ፣ ትጠብቁታላችሁ። እንደዚህ የሚል ይመጣላችኋል ማለት ኦልሬዲ ይህንን በቃ በትክክለኛ መንገድ ላይ ነው ያላችሁት ማለት ነው። ሶ ይህንን ክሊክ ስታረጉት ዋናው ሚስተካከልና ዋናው ማየት ያለባችሁ እዚህ ውስጥ ነው። ኤርኒንግ ዶላራችሁ ስንት እንደምትከፈሉ እንዴት እንደሆነ ምናምን ትክክለኛው ዩቲዩብ እንደሆነም በዚህ ውስጥ በደንብ አድርጋችሁ ማስተካከል አለባችሁ ማለት ነው። ይህንን ክሊክ ከተደረገት ኤርን ኦን ዩቲዩብ ይላል። ሞኔታይዜሽን ኢዝ ኖት አቬላብል ኢን ዮር ሎኬሽን ይላል። ሶ ኢትዮጵያን ስለሆነ ያው ሞኔታይዝም ስላልሆነ ያው አዲስ ስለሆነ እንደዛ ይላችኋል ማለት ነው። ግን በፈለጋችሁ ስልክ ቁጥር አድርጋችሁ አታች አድርጋችሁ መክፈት ትችላላችሁ ማለት ነው። ሌትስ ጎ አሁን ወደ ቀጣዩ እንገባለን። ቀጣዩ እንደዚህ የሚል ይመጣላችኋል ማለት ነው። ቪዲዮዎችን አፕሎድ ማድረግ የምትፈልጉ ከሆነ ዲስክሪፕሽን ምንም ታምኔሉ ምናምን ቻናል አናላይቲክስ የሚላለው ሁሉም ነገር በዚህ ቪዲዮዎችም ትላልቅ የሆነ ከ15 ደቂቃ የሆኑ ቪዲዮዎችን በዚህ አፕሎድ ብታረጉ
ብዙ ቪው እንዲታይ ያግዛችኋል ማለት ነው። ትክክለኛ አፕሎድ ማድረጊያ መንገድ ይሄ ነው ማለት ነው። ሶ ሌትስ ጎ ወደ ቀጣይ እንሄዳለን ማለት ነው። የሚጠቅማችሁና የሚያስተምር ደግሞ ቀጣይ አለ። ብዙ አይታያችሁም፣ ግን በእናንተ ክሊክ አድርጋችሁ ስትገቡ በደንብ ይታያችኋል። ዙም እያደረጋችሁ ታዩታላችሁ ማለት ነው። ይህንን ክሊክ ስናደርገው ደግሞ ምን ይመጣላችኋል መሰላችሁ? ኦኬ ይህንን ክሊክ ስናደርገው ይመጣል። ብዙ ነገሮች ነው ያሉ። ይህንን ክሊክ እያደረግን እናስተካክለው ማለት ነው። ሶ ይህንን ክሊክ ስናረጋት ማለት ነው ምን ይመጣልኛል? አናላይቲክ ምናምን ኦል ቪዲዮስ ኮሚኒቲ ጋይድላይን ምናምን የሚለው ይመጣል። ይሄ ግን ምን ያደርግልንም ሰው ዝም ብለን እናልፈዋለን ማለት ነው። ሶ ወደ ቀጣይ ቻናል አናላይቲክ ምናምን ይሄም ዝም ብሎ ነው። ሶ ይህንን ክሊክ ማድረግ አይጠበቅብኝም ማለት ነው። ዋናውና አስፈላጊው ግን አሁን ይመጣልናል ማለት ነው። አሁን ይመጣልናል ዋናውና አስፈላጊው ማለት ነው። ዋናውና አስፈላጊው አሁን ይመጣልናል። ኦኬ ጠብቁት። ኦኬ ይሄ ምን ዝም ብላችሁ አንብቡት። ይሄንን ሶ ሲቲንግ የምትላለች አሁን ዋናው ሲቲንግ የምትላለች ታች ያለች ክሊክ ታርጉታላችሁ ማለት ነው። ሶ ጀነራል ቻናል አፕሎዲንግ ዲቴይልስ ፐርሚሽን ኮሚኒቲ ሞዴሬሽን አግሪመንት የሚላለ ይህን ነው ዋናው ሲቲንጋችሁ። ይህን ነው ዋና ማስተካከል ያለባችሁ ማለት ነው። ሶ ዲፎልት የኔስ የሚላለ ዩኤስኤ ማለት ዩናይትድ ስቴትስ ኦፍ በዶላር ነው። ባይ ዲፎልት ዶላር ነው ይሄ። ካልሆነ ግን ዩናይትድ ስቴትስ ብላችሁ መምረጥ ይጠበቅባችኋል ማለት ነው። ግዴታ ነው ግዴታ ማለት ግን ባይ ዲፎልት ራሱ ይመጣል ማለት ነው። ባይ ዲፎልት ራሱ ይመጣላችኋል ማለት ነው። እኔ ግን ዩናይትድ ስቴትስ ብዬ መርጬዋለሁ። ሰው ወደ ቀጣይ እንሄዳለን ማለት ነው። ቀጣያችን ምንድነው? ቻናል የሚለው ማለት አለ። ቻናል የሚለው እንትን ስናረገው ቤዚክ ኢንፎርሜሽን የሚል አለ። ይህንን ቤዚክ ኢንፎርሜሽን ገብተን እኔው ምንም አዲስ ነገር ያለው የምናስገባው ነገር ባይ ዲፎልት ራሱ ይሞላዋል ማለት። አድቫንስ ሴቲንግ የሚል አለ። ኢትዮጵያ ግዴታ ይህንን ኢትዮጵያ ብትሉትም ይሻላል። ያላችሁበት ዩናይትድ ስቴትስን ብትሉ ዩናይትድ ስቴትስ ምንም ችግር የለውም። የፈለጋችሁበትም መጻፍ ትችላላችሁ ማለት ነው። እዚህ ሀገራችሁ ያላችሁበትን ሀገር የሚገልጽ ነውና ቤዚክ ኢንፎርሜሽን የሚል አለ። ከዛ ኢትዮጵያ ብትሉት ችግር የለውም። ያላችሁበትን ስልክ ቁጥር ተጠቅማችሁ ቬሪፋይ ማድረግ ትችላላችሁ። አሁን ኢትዮጵያ ከሆናችሁ በኢትዮጵያን ስልክ ቁጥር ቬሪፋይ ማድረግ ይቻላል ማለት ነው። ቀጣይ ሞኔታይዜሽን 4000 ዎች አወር እና 1000 ሰብስክራይብ ስትገቡ ግን ምን ታረጋላችሁ ማለት ነው። በውጭ ያለ ቤተሰብ በምንም ለአንድ ጊዜ እንዲከፈትላችሁ በእነሱ ስልክ ቁጥር መጠቀም አለባችሁ። ምክንያቱም ዩቲዩብ ላይ በኢትዮጵያ ላይ እንትን ስለሌለው ማለት ነው አግሪመንት ስለሌለው ኢትዮጵያ ላይ አይከፍልም። በኢትዮጵያ ስልክ ቁጥርና በኢትዮጵያ እንትን ስለማይከፍል ማለት ነው። ሶ በእነሱ በሌሎችም ስልክ ቁጥር አታች አድርገን ማብራት አለብን። ሶ በዛ ታይም መጨነቅ ነው ያለብን። አሁን እንተው ችግር የለውም። ሶ ዋናው ማለት ፊቸር ኤሊጂቢሊቲ ይላል። ስታንዳርድ ፊቸር ኤንድ አድቫንስድ ፊቸር ምናምን ኢንተርሚዲየት ፊቸር ምናምን የሚላለ ሁሉም መብራት አለባቸው። እነዚህ ስታንዳርድ ፊቸር ኦልሬዲ በርተዋል ማለት ነው። ይህን ሁሉ ስቴፖች ከሄዳችሁ ራሱን ይበራል። ኢንተርሚዲየት ፊቸር የሚለው ደግሞ ስልክ ቁጥራችሁ ክሊክ አድርጋችሁ ስልክ ቁጥራችሁ አስገብታችሁ ማለት ነው ቪዲዮስ ኦቨር 15 ሚኒት ከ15 ደቂቃ ያህል አፕሎድ እንድታደርጉ ሳፖርት ያደርጋችኋል ምናምን ማለት ነው። ሶ ኢንተርሚዲየት ፊቸር የሚላለ በስልክ ቁጥራችሁ አስገብታችሁ ክሊክ ስታደርጉ ስልክ ቁጥራችሁ አስገብታችሁ ቬሪፋይ ወደ ስልክ ቁጥራችሁ የሆነ የሚመጣላችሁ ቴክስት አለ ቁጥር አለ እሱን አድርጋችሁ ቬሪፋይ ታደርጉታላችሁ ማለት ነው። ከዛ ታምኔል እንድታስገቡ ምናምን ይፈቅድላችኋል። ታምኔል ግን ቬሪፋይ ሳታደርጉ በስልክ ቁጥራችሁ አይፈቅድላችሁ ማለት ነው። ሶስተኛ ግን በሶስተኛ ያለ ግን ራሱ ኦልሬዲ ቪዲዮ ምናምን አፕሎድ እያደረጋችሁ ምናምን ስትቆዩ ራሱን ይበራል።